ይሄ ሰውዬ የሄደባቸው ቦታዎች ዩኒቲ ፓርክ ጠቅላይ ሚኒስትሩ ከመጡ በኋላ ያደሱት የሰሩት ነው። የከተማው ልማት የሄደባቸው የረገጠባቸው ቦታዎች ክቡር ጠቅላይ ሚኒስትሩ ከመጡ በኋላ የሰሩት ነው። ሪቨር ፕሮጀክቱ ክቡር ጠቅላይ ሚኒስትሩ ከመጡ በኋላ የሰሩት ነው። ግሪን ሌጋሲው ክቡር ጠቅላይ ሚኒስትሩ ከመጡት በኋላ የሰሩት ነው። አርቲፊሻል ኢንተለጀንስ ኢንስቲትዩት የሄደበት ክቡር ጠቅላይ ሚኒስትሩ ከመጡ በኋላ የሰሩት ነው። አድዋ ሙዚየም ክቡር ጠቅላይ ሚኒስትሩ ከመጡ በኋላ የሰሩት ነው። መስቀል አደባባይ ክቡር ጠቅላይ ሚኒስትሩ ከመጡ በኋላ የሰሩት ነው። እያንዳንዱ የሄደባቸው በውበቱ የተደነቀባቸው ቦታዎች በሙሉ ክቡር ጠቅላይ ሚኒስትሩ ሲጀምሯቸው ለምን ተጀመሩ የሚል ሙሾ የወረደባቸው ናቸው። እሳቸው ግን ምን ሲሉ ነበር? ግዴን ለምን እንስራ፣ አንተ ቢታኘክልህ ባይታኘክልህ፣ ቢዋጥልህ ባይዋጥልህ፣ ዓለም በጊዜው ሌላው ዓለም በሰዓቱ ኢትዮጵያዊው ትውልድም ሲመጣ ቀጣዩ ትውልድ የሚመሰክረውን ስራ እየሰራው ነው ብለው ነበር። መስቀል አደባባይ ተሰራ ብሎ ቀይ አፈር ለምን ዞር አለብኝ ብሎ እስክንድር ነጋ ሙሾ ሲያወርድ ነበር። ዛሬ አዲስ አበባን በ4 ሰዓት የላይፍ ስርጭት አሁን ተሙድሬ እንደምትለው ከ5 ሚሊዮን ሰው በላይ ተከታትሏታል። ተውባለች፣ ውብ ሆናለች። ይሄ ምንም በቃ የሚካድ ነገር አይደለም። ይህን ሰውዬ ካድሬ ነው አትለው መቼስ። ዘንድሮ ማሸማቀቂያ ሰው ስለ ሀገሩ ሊያወራ ከሞከረ በሙሉ ካድሬ ነው ይባል። ስፒድን ፈጠነን ካድሬ አትሉትም መቼስ። ፈጠነ ግን በጣም ደስ የሚል ነው። በቃ ይሄ የመስራት ውጤት ነው። ይሄ አድርጎ ሰርቶ ችሎ የማሳየት እንትን ነው ማለት የማድረግ ውጤት ነው፣ የመፈጸም ውጤት ነው።